ጤና ይስጥልኝ የቻናሌ ቤተሰቦች። ባለፈው ክፍላችን ነብዩ ዮናስ ከእግዚአብሔር ፊት ሸሽቶ ወደ ተርሴስ ለመሄድ መርከቡ ላይ መሳፈሩን አይተናል። ዮናስ መሸሽ የፈለገው ከስራው ብቻ ሳይሆን ከእግዚአብሔር ፊት ጭምር ነበር። ነገር ግን ዛሬ በምዕራፍ 2 እንደምንመለከተው ዮናስ ቢሮጥም እግዚአብሔር ግን በቀላሉ አልለቀቀውም ነበር። ዮናስ ወደ ተርሴስ ለመሄድ ሂሳቡን ከፍሎ መርከብ ውስጥ ገባ። ነገር ግን ዮናስ ያልተረዳው አንድ እውነት አለ። ከእግዚአብሔር መንገድ ወጥተን በመንጓዝበት ማንኛውም ጉዞ ላይ በመንገዳችን የሚጠብቀን ትልቅ ማዕበል አለ። ቲሞቲ ኬለር ይህንን ምዕራፍ የዓለም ማዕበል ወይንም ዘ ወርልድ ስቶርምስ ይለዋል። መጽሐፍ ቅዱስ እግዚአብሔር በባህሩ ላይ ታላቅ ነፋስን ጣለ ይላል። እዚህ ጋር ኬለር ሁለት መሰረታዊ እውነታዎችን ያስተምረናል። አንደኛው እያንዳንዱ ኃጢአት የራሱ የሆነ ማዕበል አለው። ይህ ማለት ግን በህይወታችን የመጣው መከራ ሁሉ የኃጢአት ውጤት ነው ማለት አይደለም። የኢዮብ ታሪክ ለዚህ ማስረጃ ነው። ነገር ግን ማንኛውም የኃጢአት ድርጊት በራሱ ውስጥ መዘዝን ወይንም ኮንሲኩዌንስ ይዞ ይመጣል። ለምሳሌ ሰውነታችንን ካልታጠብን ጤናችን ይታወካል። ሰዎችን በክፉ ከያዝን ወዳጅ እናጣለን። በስርዓተ ተፈጥሮ ላይ ካመጽን ተፈጥሮ ትመታናለች። ኬለር ሲያስረዳ ኃጢአት በህይወት መዋቅር ውስጥ ውጥረትን ይፈጥራል። ያ ውጥረት ደግሞ መጨረሻው መፈራረስ ነው ይላል። ኃጢአት ልክ እንደ ጨረር ወይንም ራዲሽን ነው። ውጤቱ ወዲያው ላይ ታወቅ ይችላል፣ ነገር ግን በሂደት ውስጣችንን ይበላዋል። ሁለተኛው ነጥብ ዮናስ በሰራው ኃጢአት ምክንያት አብሮት የነበሩት መርከበኞቹ አብረው በማዕበሉ ተመተዋል። ብዙውን ጊዜ የኛ የተሳሳተ ምርጫ እኛም ብቻ ሳይሆን ቤተሰቦቻችንን፣ ጓደኞቻችንን፣ ማህበረሰቡን ጭምር ማዕበል ውስጥ ይከታል። ነገር ግን እዚህ ጋር አንድ አስገራሚ ምስራች አለ። እግዚአብሔር ማዕበሉን የላከው ዮናስን ለመቅጣት ብቻ ሳይሆን ወደ ልቡ ለመመለስና መርከበኞችንም ወደ እውነተኛው እምነት ለማምጣት ጭምር ነበር። ክርስቲያን ከሆንክ በህይወቴ የመጣው ማዕበል ሁሉ ለበጎ እንደሆነ ቃል ተገብቶልሃል። አብርሃም ወደ እምነት አባትነት የመጣው በብዙ ስደትና ማዕበል ውስጥ አልፎ ነው። ዮሴፍ ከልጅነት ወደ ታላቅ መሪነት የተቀየረው በባርነትና በወህኒ ማዕበል ውስጥ አልፎ ነው። ማዕበል በሌላ መንገድ ልናያቸው የማይቻሉ እውነቶችን እንድንመለከት አይናችንን ይከፍታሉ። ዮናስ በማዕበል ውስጥ ሆኖ እግዚአብሔር በምህረት እየፈለገው እንደሆነ መጀመሪያ ላይ አልተረዳም ነበር። እኛም ዛሬ በማዕበል ውስጥ ስንሆን እግዚአብሔር ጥሎኛል ልንል እንችላለን። ነገር ግን ከመስቀሉ ወዲህ ያለን ሰዎች አንድ ትልቅ ነገር እናውቃለን። እግዚአብሔር የሚያድነው በድካም በመከራና በሽንፈት ውስጥ አልፎ ነው። ጌታችን ኢየሱስ ክርስቶስ በመስቀል ላይ ሲሞት ለተመለከተ ሰው ሽንፈት ይመስል ነበር። ነገር ግን በዚያ ጨለማ ውስጥ የእግዚአብሔር ታላቅ ምህረትና መድኃኒት የተዘጋጀ ነበር። ስለዚህ በማዕበላችን ውስጥ ምህረት አለ። ዮናስን ከባህሩ ጥልቀት ያወጣ አምላክ እናንተንም ከገባችሁበት ማዕበል የማውጣት ኃይል አለው። በዛሬው ቆይታችን ኃጢአት የራሱ የሆነ ማዕበል እንዳለውና ነገር ግን እግዚአብሔር ያንን ማዕበል ለበጎ ዓላማ እንደሚጠቀምበት ተመልክተናል። በሚቀጥለው ክፍል ዮናስ በአሳ ሆድ ውስጥ ሆኖ ያደረገውን ጸሎትና ያገኘውን ሁለተኛ ዕድል ምዕራፍ 3ን እንመለከታለን።